በአሜሪካ ኦሪገን አንድ ሌባ ብዙዎችን አስገርሟል። በኦሪገን ሕሊና ያለው ሌባ የሰረቀውን መኪና ይዞ በመመለስ እናትየዋን ፖሊስ እጠራብሻለሁ ብሎ አስጠንቅቋታል። በአሜሪካ በኦሪገን ግዛት ቪክተን ከተማ የተከሰተው አንድ ያልተለመደ የወንጀልና የሕሊና ውህደት መላውን ዓለም አስደምሞታል። መኪና የሰረቀ አንድ ግለሰብ በውስጡ የ4 ዓመት ሕፃን ልጅ ማግኘቱ ለጊዜው ሌብነቱን አስረስቶ እናትየዋን የወላጅነት ትምህርት እንዲያስተምራት አድርጎታል። አንዲት እናት የግሮሰሪ ግዢ ለመፈጸም መኪናዋን ሞተሩን ሳታጠፋና በሩን ሳይቆለፍ በመተው ለጥቂት ደቂቃዎች ወደ መደብሩ ገብታ ነበር። በዚህ ወቅት ሌባው እድሉን ተጠቅሞ መኪናውን ሰርቆ አሽቀንጥሮ ይወስደዋል። ይሁን እንጂ በመንገድ ላይ የ4 ዓመት ሕፃን ልጅ ከኋላ ወንበር ላይ ተቀምጦ ሲያይ ደነገጠ። ወዲያውኑ አቅጣጫውን ቀይሮ ወደ ተሰረቀው የሱቅ ግቢ ተመለሰ። እናትየዋን ገስጾ ፖሊስ እጠራብሻለሁ ብሎ አስፈራርቶ ሄዶ ተመልሶ የመጣው ሌባ የእናትየዋን መኪና በር ከፍቶ በንዴትና በቁጣ ሕፃን ልጇን እንደዛ ትታ በመሄዷ በጥብቅ ገሰጻት። ሕፃን ልጅ ብቻውን መተው ምን ያህል አደገኛ እንደሆነ አታውቂም በማለት ከመውቀሱም በላይ ፖሊስ እጠራብሻለሁ ሲል አስጠንቅቋታል። እናትየዋ ልጁን ከመኪናው ካወጣች በኋላ ሌባው እንደገና በመኪናው ገብቶ በከፍተኛ ፍጥነት ተሰወረ። በመጨረሻም የ4 ዓመቱ ሕፃን ምንም አይነት ጉዳት ሳይደርስበት ለእናቱ ተመልሷል። የተሰረቀው ተሽከርካሪ ከጥቂት ሰዓታት በኋላ በሌላ ቦታ ተጥሎ ተገኝቷል። ፖሊስ የተሽከርካሪውን ሌባ ማንነት መለየቱን አስታውቋል። ይህ ክስተት ወንጀልና ሕሊና እንዲሁም የእናትየዋን ድንገተኛ ስህተት የተወራረሱበት እጅግ አስገራሚ ዜና በመሆን በትውልድ ከተማዋ ከፍተኛ መነጋገሪያ ሆኗል። ሀሳባችሁ ምን ይመስላል? ኮሜንት ላይ አስፍሩልኝ። ሰላምና ጤና፣ ደስታና ፍቅር በምድራችን ይስፈን። ሰላም